ካንጋሮ እጅ መች ሰጠሽ ታውቂያለሽ? አጻደቁ ሰዎች በጣም ነው የምታሳፍሩት። ይናገርልኝ፣ ይጨብጨብልኝ። ብሬዷ በነጭ ላቡ ባለቤት ያመጣው ገንዘብ ነው። እንዳንቺ ለምኝ አይደለም። ሁልጊዜ በማስመጣት በሰው ጠለላ ለምንድን ነው የሚሆነው? ለምንድን ነው በሰው ጠለላ ላይክ በቃ ጠላችሁ ሀቢባን ስለወደድኩ ጠላችሁ። ለምን ለሀቢባ ምን የምጨምርላታለ? ለሳቢ ምን ጨምሩላታለ? በሰው ኮንፊደንስ ስለሌላት ሁሌ በሰው ጠለላ ላልሽ ኮንፊደንስ የዘጭ ያለ ነው። ዝምታ ማለት ኮንፊደንስ ማጣት አይደለም። ማነሽ አሮጊት ዝም ሲል ሰው ኮንፊደንስ አጥቶ ሳይሆን አክብሮሽ ነው። እንደኔ ኮንፊደንስ ማንም ጠለላ እንዳንቺ አይነቷ ደግሞ ንፋስ ነች ለኔ ጠለላ የምትሆነ ከብት ቀጥ ይሂጅበት። በሰዎች በመከለል ማናባሽ ማትከለይልኝም እኔ ፈጣሪ ነው የሚያኖረኝ። ቆይ እኔ ላይ በኋላ በዛኛው ስልክ ልግባ። የምን ላይ አሁን ደግሞ እንትን በይ የኛ ዛሬውን ክፈቺ ይልሻል። እናትዋ አሁን ልክ ይልሻል። የዛሬውን ክፈቺ ማዘበይ ማለት ነው ያልገባችሁ ቲክቶክ ላይ ልክ ይልሻለሁ። ያልገባችሁ ሰዎች ካላችሁ ከዚህ በፊት ሀቢባ ሌባ ብላ ልትናገራት የቻለችው ለሳራን ስለደገፈች ነው። በዛን ሰዓት ማለት ነው። ገብቷችሁ አላለ ቃልዬ ስም ሳትጠሪ በኮር ተናገሪ። እነሱ ብልጥ አይደሉ በኮዳ የሚናገሩት። ቃልዬ በዛኛው ቲክቶክ ላኪልኝ እናትዋ ጎንደር በሚለው ልክ ይልሻለሁ። ማለት እናትዋ ጎንደር በሚለው ነው ላኩልሽ ነው። በዛኛው በዚህ እናትዋ ጎንደር በሚለው ላይ ነች። በዛኛው የኔ ፎቶ ባለበት በብሉ በዛኛው በአማርኛ እናትዋ ጎንደር በሚለው ወይ ደግሞ ቦቲም ላይ ላኪላት። ለዋትስአፕ ላይ ላኪልኝ። ዋትስአፕ አንቺ እኮ ነሽ አሮጊት። ወይ እኔማ ፊቴ ራሱ ያስታውቃል። የ34 አመት ኮረዳ ገና ዘልዬ አልጨረስኩ። በጣም ከኔ ጋር መጣላት በጣም ፈልጋ ነበር። ይውጣልሽ፣ ገጥመሻል፣ ትገጥሚያለሽ። ለሁልሽም አላንስም። ኮንፊደንስ ስለሌላት በሰው ከለላ እንኳን እኔ አንቺ ኮንፊደንስ አለሽ። አንቺ ሳራ ከመቼ ወዲህ እንደዚህ ስማት ጥሩ እዚህ ቤት ስማት ጥሪ ማግባ ከጫካ ራሴ የሷ እኮ ከጫካ መጣ። እሷ እንኳን ሰልጥናለች። እሷ እንኳን ኮንፊደንስ አላት። ኮንፊደንስ ማለት ጋይስ መጮህ አይደለም። ስላተረማመሰችው አይደለም። የተሻለ ቀሚስ እንኳን ቢሸጡ ጎመን ከመሸጥ ውጡ። ከመጀመሪያው የሁለት ብር ቆሎ ከመሸጡ ይውጡ። ከመጀመሪያው አርግናት ያንስ ነው እና ጉቺና በእነሳፍና ምንስቆ ወጣው ቂጣቸውን ይገልብጣው መዝናናት ይዝናኑ ትቀና ነበር ማለት ነው። ስንዝናና እኔና ጉቺ እንኳን ጉቺ ታርቄሻለሁ። ደጋፊ ነኝ ከእንትና ነኝ የሳራ አለቅላቂ ነኝ አጨብጫቢ የከሌዋ ነኝ እንዴ ሰርተሽ ላብሽን ጠብ አድርገሽ ባመጣሽ ብር ደግሞ እርጅ እያልኩኝ እያመጣሁ ያሳዩ እኔ በርግባ ለምን አለች ሰው ቤት ፍሪጅ ላይ ሙዝና ብርቱካን ተቆልፎብሽ በዚህ ሻይ ቅጠል ለከዳማ ነው የሚሰጠው የተባለ ታዲያኛ ከዛ ተነስተን እኮ የተለወጥ ነው እኮ በማለት ኪኪና ማክሱ ከፍታለች ከፍተን እያለች ለምን ፌመስ አትሆኑም? ጎበዝ አትሆኑም? ፔጃችሁን ለምን አታሳድጉም? ነጋሽቱ ማዳም ቅመሞች አስበሽ የከሌንትን የከሌ አለቅላቂ የከሌ አጨብጫቢ ከሌንም አንዳነኩት እከልዬንም አንዳነኳት ለናለፈ ገቢያት ቃልና አስገቢያት አርፋ ስራ እንዴሶ ስለኔ እንዲ ከምትቀባጥር እከክ ዘረኛ ህብረተሰብ አይደለ ወይ ጎጠኛ ቆሎ መሸጥ ስራውን የሚያውቀው ሌላ ለምን አይረጠኝ? ቀላል ይርገጠኝ። ስህተት ካለብኝ ለምን አይጨበጭበኝ? እከሊና አትንኩ። ይህ ማህበረሰብ እኮ ነው ለዚህ ያደረሰኝ። ከሰው ቤት ወጥቼ የራሴን ሱቅ ከፍቼ እንደዚህ ሆኜ ኑ ግዙ እያልኩኝ የሚገዛኝ ማን ነው? ፓኪስታኒ ነው እንትና ነው የሚገዛኝ። ራሳችሁን ዝቅ ብቻ አድርጋችሁ የምታዩት ለምንድን ነው? እናንተም እዚህ ደረጃ ትደርሳላችሁ። በቃ አለቀ፣ ጨርሻለሁ። የሆናችሁ የማንም ደጋፊ የማን ግን በጣም ብዙ ጊዜ የኔ ብር ቅጠል አይደለም። ሁሌ ረርታ እንዲወራላት ነው። አንቺ ታደረርተሽ ለምን አይወራልሽ? ምን ችግር አለው? ኪስሽን ካልበረደሽ እጅሽን ኪስሽ ትከቻለሽ እንዴ? እስኪ ለየትኛው የማዳም ቅመም አንድ ብር
ብር ሰተሽ አታውቂያለሽ። ሌላው ህዝብ ነው የሚሰጠው። ሶሪ ጋይስ ሴድሮን ኔቨር ጊቭ አፕ ቆፍሬ ቀብሬያት አዲሷ ራሷን የምታስከብረው ሶሻል ሚዲያ ላይ በመመለስ የሰደባችሁ በመስደብ ነው የምታስከብሩት እንዳየሁት። ከዛ ውጪ መከባበር ስለሌለ ሄድበታለሁ። ምን ችግር አለ? እናውቃለን ሁላችን በጣም አፈላክ ወሬው እዚህ ደርሼ ከእንትን ተነስቼ ስንት ቢሊየነር አሉ ከማዳም ቅመም ተነስተው ቢሊየነር ሞዴል የሆኑ ዱባይ ዋን ትሬድ ሶሻል ሚዲያ ላይ ተቀምጣ እኮ ቆሎ ስትሸጥ ነው እኮ ያገኘናት። 20 ዓመት ሶሻል ሚዲያ ላይ ፉን ስትል ኑራ በመጨረሻ ጎመን ነው የሚሸጥ። ይሄ እድገት ነው እንዴ? ቢያንስ የተሻለ ስራ ለምናትሰራ ገምሻለሁ ነበር። በቃ ነገሩን አሁን እኛ ኢንቨስቲጌት እያደረግን ነው። ጉዳዩን መርምረን አካውንቷ ይዘጋል፣ ይቅርታ ትጠይቃለች። ከዚህ በኋላ የሚቀጥለው እንደዚህ ነው። እኛ ፐርሰናሊ ቀጥታ ጸብ ያለበት ሰው ጸብ መግጠም ይችላል። ነገር ግን ሁለት እህትማማቾች በሚጣሉ ሰዓት ወይም ሁለት ወንድማሞች በሚጣሉ ሰዓት በመሀል ገብቶ እንደ ሳራ አይነት የሚያቀሳስር አሁን ጉቺና ኔቨር ናቸው የተጣሉት። በመሀል እንደዚህ የምትገቡ ሰዎች ጥንቃቄ ማድረግ አለባችሁ። ሳራ ምን አገባት? በእነሱ ይመለከታት ምንም የሚያገባት ነገር የለም። ሁለቱ ናቸው። ሁለቱ ይችላል። ገባ እድሜ ልኳን ተለጣፊ ማለት ይቺ ሴትዮ ባለጌ ናት በጣም። የሚያስታርቅ ሰው የለም። ልዑል ዳዊት ራስ የሚሸጡትን ማጥፋት ነው። ገብቶሻል ጽጌረዳ? እኛ አሁን ሁለቱን ለማስታረቅ ጉቺንና ኔቨርን ለማስታረቅ ወዲያ ወዲህ እያልን እየተደዋወልን አላረፍንም። ይሄን 2 ቀን ሙሉ አሁን በዚህ መሀል እሷ እንደዚህ እያደረገች አንዳቸውን ስም እያነሳች አንዳቸውን ሜንሽን እያደረገች ነገር የምታጋግል ከሆነ ሁለቱ በመስማማታቸው የምታጣው ጥቅም አላት ማለት ነው። ሳራ ማለት ነው። ኔቨር ግን አሽሙር ባሽሙር ነው ስቶሪ ላይ እንትን የምትለው። እችን አደነኳት። ወታ ገጠመቻት፣ ተሳደበች። እንዲህ ማባባስ ምንድነው? ከኔ የምትፈልጊው? እኔ እንግዲህ ባሎቻችሁን አልቀማው፣ አንቺ የምትሰሪውን ስራ አልሰራ፣ ልጋፋሽ ቢዝነስሽን ምን ላርጋችሁ? ምንድነው ማረጋችሁ? ቤቷ ተገዝቶ ነው በገንዘብ የተገዛ ባለ ነው። 1000 ሰው አይተሰራ አሁን 300 ሰው ነው የሚያይሽ። እድሜ ለሁሉ ነው የሚያደርገው። ይህቺ ሸለ የተለጣፊ ነች። በቃ ራሷን ቁማ ትኑር። በቃ ቢያንስ ደና ቀሚስ ኮሜንታተሮችን ጽጌ ኮሜንታተሮችን ተዋቸው። ያኔ በጎች አይ ምን መሰለሽ ኔቨር አንዳንዴ ተይ ኮሜንታተር ነው ሞቅ የሚያደርገው እዚህም እዛም ብሎክ ራሱ በሙሉ ነው የፈተዋችሁ። ወዳችኋለሁ። ይመቻችሁ። እሺ ይመቻቸው። ግን ማለት ነው እኔ እኮ ይኸውልሽ እኔ አሁን ስታወራ ነበርኩ፣ ግን እመቤቴን ጭራሽ አንቺን እኔ አላሰብኩሽም ጭራሽ ማለት ነው። እና እኔን እየጠራች ነው እንደማታስቢው አንቺ ሴት። እኔ አልሰማኋትም ስምሽን ስጠራ፣ ግን እያወራ